እኔ ሁሌ እንደምላችሁ ጋይስ የሃንስ ፍሊኩ ባርሴሎና ከየትኛውም ቡድን ጋር ይጫወት የሚያዝናና ጨዋታ ነው የምትመለከቱት። በቃ ለተቃራኒ ቡድን ደጋፊዎች ብትሉ ለራሱ ለባርሴሎና ደጋፊዎች ለገለልተኛ ደጋፊዎች የሚያዝናና በጎሎች የታጀበ ምንም መቆም የሚባል የማይታሰብ አይነት ጨዋታ ነው የምንመለከተው ማለት ነው። በ16ኛ ሳምንት የስፔን ላ ሊጋ ጨዋታ ሪያል ቤቲስን የገጠሙት ባርሴሎናዎች 5-3 በሆነ ውጤት ማሸነፍ ችሏል። 8 ጎሎች ተቆጥሯል በጨዋታው ላይ። ሪያል ቤቲሶች ነበሩ እንግዲህ በአንቶኒ ጎል አማካኝነት ገና በመጀመሪያው 6 ደቂቃ ቀዳሚ መሆን ችለው የነበረው። ነገር ግን ከዚያ በኋላ ባርሴሎናዎች በመጀመሪያ አጋማሽ ብቻ 4 ጎሎችን አከታትለው በማስቆጠር ፈራን ቶሪስ በመጀመሪያ አጋማሽ ሃትሪክ ሰርቶ እንዲሁም ደግሞ ሩኒ ባርጊል የመጀመሪያ ጊዜ ለባርሴሎና በላሊጋ ጎል በማስቆጠር 4-1 እየመሩ የመጀመሪያው አጋማሽ ተጠናቀቀ ማለት ነው። ከሁለተኛው አጋማሽ መልስም እንግዲህ ባርሴሎናዎች በላሚን ያማል ፔናልቲ ጎል አማካኝነት ተጨማሪ ጎል አግኝተው 5-1 ማድረግ ቻሉ። ውጤቱን በድጋሚ ሪያል ቤቲሶች በሎሬንቴና ኩቾ ሄርናንዴዝ አማካኝነት ጎሎችን አስቆጥረው ጨዋታ 5-3 ሊጠናቀቅ ችሏል ማለት ነው። ላሚን ያማል በጨዋታው ላይ የ10 ቁጥር ሚና ተሰጥቶት ነበር የተጫወተው። ጥሩ ፐርፎርም ማድረግ ችሎ ነበር። ፔድሪ በጨዋታው ላይ 2 አሲስት ማድረግ ችሎ ነበር። በጣም ጥሩ ፐርፎርማንስም ነበረው። በቃ የባርሳ ጨዋታ ከየትኛውም ቡድን ጋር ቢሆን በጣም የሚያዝናና ማራኪ የሚባል አይነት ጨዋታ ነው ማለት ይቻላል። በጎሎች የምትንበሸበሹበት አይነት ጨዋታ ማለት ነው። ቢመራ ብዙም የማይመቁ አይነት ቡድን ከተቆጠረበት ጎሎች በላይ አስቆጥሮ ማሸነፍ የሚችል አይነት ቡድን ሆኖ ነው እየተመለከት ነው የምንገኘው። በላሊጋውም እንግዲህ በ40 ነጥቦች መሪነቱን ማጠናከር ችሏል ማለት ነው። ለማንኛውም ስለዚህ ጨዋታና ስለ ባርሴሎና ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ።